ማለት ከስራ ተባረረ የምራው አዎ ምን አደረገ? አንተ አታረግ ስራ መስራት ነው የምትሰራው። ምን መባረር ድረስ ምን አድርሶ ማስጠንቀቂያ ሆነ ተሰጥቶ የማያውቅ ሰውዬ ምን ሆነ ነው? የሚያስጨንቅ ነገር እኮ ነው። ቀላል ነገር እኮ አይደለም። ማወቅ ያለብሽ እኮ አንቺም እኮ አሁን እርጉዝ ነሽ እኮ አይደለ? መውለጃሽም እየደረሰ ነው። በዚህ ሰዓት እኔ ከስራ መባረር እኮ አግባብ አይደለም። እንጀራችን ነው ታውቂያለሽ። እኔ ከጎን ነኝ ማርዬ፣ በእናትህ ተጨናነቅብኝ እሺ። የማይቀበል አዲስ መስሪያ ቤት አይኖርም። ሲቪ እንደ አዲስ እናስተካክላለን። ለምን እንዳለ ምንድን ነው እንደዚህ ሌላ እንደ አዲስ አፕላይ እናደርጋለን። ሌላ ቦታ አይደለም እዚህ ሀገር፣ ውጭ ሀገር ራሱ በዚህ መልክ ይቀበሉሃል። እውቀትን ተውና መልኩ በቂ ነው። ችግር የለም። እኔ እናንተ ቁጭ ብለን ሲቪውን አስተካክለን እንደ አዲስ የተሻለ ቦታ ትገባለን። እንደው እግዚአብሔር ያውቃል። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን እኛ በጣም ደህና ነን። ሰሞኑን በጣም ጠፋንባችሁ። አንዴ እንመጣለን፣ ከዛ ደግሞ እንጠፋለን፣ እንመጣለን፣ እንጠፋለን። በቃ ይሄ ነገር ሊለቀን አልቻለም። በቃ እኛም መጥፋት አንፈልግም። ፍላጎታችን መጥፋት አይደለም። ሁሌ ከእናንተ ጋር እንደ ቤተሰብ እንደ እህትም እንደ ወንድምም ታላላቆቻችንም ካላችሁ ደግሞ እንደ አባትና እንደ እናት ሆነን ነው መቆየት የምንፈልገው። ግን ያው ሰው ነንና በመንገዳችን የሚገቡ ችግሮች አሉ። ብዙ መጥፎ ነገሮችም ይፈጠራሉ እና ሰሞኑን እኔና ብርክቲ ጋር ትንሽ ጥሩ ነገር የለም። እኔ ትንሽ የባህሪ ለውጥ አምጥቼባታለሁ። ትንሽ ከፍቷታል፣ ደብሯታል። ግን በቃ ምክንያቱ ምን እንደሆነ አልነገርኳትም። ለምን እንደዚህ እንደምሆን እናንተም አታውቁም፣ ለእናንተም አልነገርኳችሁም። ግን በቃ ዛሬ ሁሉም ማወቅ አለበት። እናንተም ማወቅ አለባችሁ፣ እነሷም ማወቅ አለባት። ከዚህ በላይ ማስከፋት አልፈልግም፣ ማሳዘን አልፈልግም። ምክንያቱም በቃ እኔ በመጨነቅ ነው እና በመጨናነቅ ነው የዚህ አይነት ባህሪ እያመጣሁባት ያለሁት። በእርግጥ ወጣ ያለ ለየት ያለ ባህሪ ሆኖ አይደለም፣ ግን በቃ ከጭንቀት ጋር ግራ ከመጋባት ጋር የሚመጡ ነገሮች ናቸው የተፈጠሩት እና ይህን ነገር ሳልፈልግ ነው እያረኩት ያለሁት። ግን በዚህ ስራዬ ሚስቴን አስከፍቻታለሁ፣ አሳዝኛታለሁ እና እሱን ነገር ማስተካከል አለብኝ እና ዛሬ ያለውን ነገር እንዳለ እነግራታለሁ። ከዚህ በኋላ እንግዲህ አንጠፋም ብዬ ተስፋ አደርጋለሁ። ምክንያቱም በቃ ሁሉ ጊዜ ደስታችንን ብቻ አይደለም ማሳየት ያለብን። እንደ ቤተሰብ እስከሆንን ድረስ ከእናንተ ምክር እንፈልጋለን። የሚፈጠር ነገር ይኖራል በየቤታችን ውስጥና ስለዚህ ምክር እንፈልጋለን ከእናንተ። ስለዚህ ከዚህ በኋላ ደስታ ብቻ ሳይሆን ኦር ፕራንክ ብቻ ሳይሆን በቃ ሪል ላይፍ የሚገጥሙንን ነገሮችንም ራሱ እየሰራው ማሳየት ይኖርብኛል። አለበለዚያ እንደዚህ እየጠፋን ደስታ ብቻ ሲኖር መስራትም ትንሽ ይከብዳል። ስለዚህ ህይወታችን ላይ መግባት አለባችሁ። እንግዲህ እንደ የትም እንደ ወንድምም ሆናችሁ እኔ ምክር ትመክሩኛላችሁ፣ እሷንም ትመክሯታላችሁ። እንግዲህ ታላላቆቻችንም ካላችሁ ደግሞ ከእናንተም ትምህርት እንፈልጋለን። ለማንኛውም ጋይስ ያለውን ነገር ሁሉ ዛሬ ከእሷ ጋር አብራችሁ ትሰማላችሁ። ምን እንደነበረብኝ ግን በቃ ያለፈው ላይክ አንድ 10 ቀን ወይ 8 ቀን ምናምን የሚሆነ ገደማ ትንሽ ጥሩ ስሜት ላይ አልነበርኩም እና በቃ ዛሬ መናገር አለብኝ ለእሷ። እንግዲህ ፈጣሪ ነው የሚያውቀው። እንግዲህ ይቅርታ ብዬ እጀምራለሁ። ለማንኛውም ጋይስ ላይክ፣ ሰብስክራይብ ማድረጋችሁን አሁንም ቀጥሉበት። እንወዳችኋለን። መልካም ጊዜ። ቻው። አረማር አንድ ጊዜ ነኝና እናውራ። አልቆየም እኮ ምን ነው ደግሞ ምን ነው ማውራሽ ነገር አለ። ከዚህ በላይ መደበቅ አልቻልኩም። በቃ ተጨናነኩ በጣም ራሴን ራሱ ሊያመኝ ነው። አልቻልኩም። ምን ተፈጠረ? ምንም በቃ አዲስ ባህሪ ያመጣው ነገር እየመሰለኝ ያለው እና ላይክ ሰሞኑን ቤትም በጊዜ አልገባም። ላንቺም ጊዜ እየሰጠሁሽ አይደለም። ታውቂያለሽ። እኔማ እያየሁ ነው ለውጡን። ግን ያው አንዳንዴ ደግሞ ሰው ሁሌ ፐርፌክት ሊሆን አይችልም እና ችግር የለውም ወደ ራስ ትመለሳለህ ብዬ ነው የተፈጠረ ነገር አለ። ገባኝ። ግን አንቺ ምክንያቱም ምን ሆነ ነው ምናምን ማለሽኝም ጀስት ጊዜ መስጠት ላይ ነው ፎከስ ያደረግሽው። እኔ ደግሞ እንዳላስጨንቅ ብዬ ነው እኮ ምን እንደሆንክ ያው ዝግጁ ስትሆን ትነግረኛለህ። ሰላም ነው ወይ ስለ ሰላም ነው ትለኛለህ። ላላስጨንቅ ብዬ ነው። እኔም በቃ አላ መጨነቅ ሆነ ስራዬ። እነግርሻለሁ ብዬ እፈራለሁ፣ እነግርሻለሁ ልነግርሽ አስባለሁ፣ እመጣለሁ፣ ግን ፍርሃት ይዘኛል። አላውቅም ምንድን ነው ያስጨነቀ?
በእርግጥ ይህን ያህል የሚያስጨንቅ ነገር ሆኖ አይደለም፣ ግን አሁን ባለንበት ሲቹዌሽን ደግሞ አስጨናቂ ነው። ያሳሰብከኝ ነው ምንድን ነው ንገረኝ። አሁን ሊያሳስበን የሚገባ ነው። እኔም አንቺም ሊያሳስበን ይገባል። ምንድን ነው? የእንጀራ ጉዳይ ነው። አልገባኝም። ምን ተፈጥሮ ነው? ሰላም ነህ? ከስራ ተባረኩ። አስቀልድ። ካሜራውን አይቼዋለሁ። ፕራንክ ከሆነ ሀይ ቤተሰቦቻችን እንዴት ናችሁ? ይህ ፌል ያደረገ ፕራንክ ነው። አስቀልድ። ፕራንክ አይደለም። እነሱም አንቺም አሁን ነው የምታውቂው። ማለት ከስራ ተባረረ? የምር ነው? ምን ተባረረ። አደርገህ አንተ? አታረፍድ። ስራ መስራት ነው የምትሰራው። ምን መባረር ድረስ ምን አድርሶ ማስጠንቀቂያ የሆነ ተሰጥቶ የማያውቅ ሰውዬ ምን ሆነ ነው? ምን ተፈጥሮ ነው የተባረርከው? ይኸውልሽ መባረር እንኳን ቢባል አይደለም። እኔ መባረር አልኩት እንጂ ያው ንዴትም ስላለብኝ ነው ውስጤ። መባረር አልኩት እንጂ መባረር አይደለም። ምን አደርገህ ነው? ወይስ ሌላ ባህሪ ነው ያለህ ስራ ቦታ? እንደዛ ቢሆንማ ጥሩ ነበር። እና እኔ አውቃለሁ ታዲያ እንዴ ለስራ ያለህን ክብር ለስራ ያለህን ቦታ አውቃለሁ። እንዴት ትባረራለህ? ታውቂያለሽ እኔ የምሰራበትን ድርጅት አሁን ኪሳራ ላይ ነው ያለሁት አለ ከስር ያለው። ስለዚህ ሰራተኛ መቀነስ አለበት ብሎ ቀነሰ። እና ከሚቀነሱት መሀል ወቅ በጣም ተናድጃለሁ። ማለት ያ ሁሉ የለፋሁት የሰራው ስራ ሁሉ በጣም የተናደድኩት። አይገባቸውም። በጣም የተናደድኩት ያለምንም ማስጠንቀቂያ በጣም ነው የሚደብረው። መቼ የተፈጠረው? ነገ ሳምንት። አሁን ምን ላድርግ? በቃ ተጨናንቄ ነበር። ይደውላሉ ብዬ ጠብቄ ነበር። ታውቂኛለሽ፣ የስራ ባህሪ ታውቂያለሽ። ነው መቼ ስራ እወዳለሁ። አትሊስት ያንን ኤክስፔሪንስ አይተው ልምዴን አይተው ተግባቢነቴን አይተው አትሊስት ይደውላሉ ብዬ ተስፋ አድርጌ ስጠብቅ ነበር። ግን በጣም ደብሮኛል። በቃ ተጨናነቅ። ግን አንድ ሳምንት ሙሉ ደብቀኝ አይገባ ነበር። ምን ላድርግ? በዚህ ሰዓት ላንቺ የሚነገርሽ አይደለም። አሁንም የነገርኩት ከአቅሜ በላይ ስለሆነ። አሁን ግን በቃ አንተ እኮ የማይቀበል አዲስ መስሪያ ቤት አይኖርም። ሲቪ እንደ አዲስ እናስተካክላለን። ልምድ አለ። ምንድን ነው እንደዚህ ሌላ እንደ አዲስ አፕላይ እናደርጋለን። ሌላ ቦታ አይደለም እዚህ ሀገር፣ ውጭ ሀገር ራሱ በዚህ መልክ ይቀበሉሃል። እውቀትን ተውና መልኩ በቂ ነው። አስቀልሽ አንቺ ቀልድ ነው እንዲያሽ ምን ሆነች ነው? አትጨናነቅብኝ ማለት የሚያስጨንቅ ነገር እኮ ነው። ቀላል ነገር እኮ አይደለም። ማወቅ ያለብሽ እኮ አንቺም እኮ አሁን እርጉዝ ነሽ እኮ አይደለ? መውለጃሽም እየደረሰ ነው። በዚህ ሰዓት እኔ ከስራ መባረሪ እኮ አግባብ አይደለም። እንጀራችን ነው ታውቂያለሽ። አዎ ግን ምን ማድረግ ይቻላል? በቃ ፈጣሪ ያመጣውን መቀበል ነው። ለሁሉም ምክንያት ይኖረዋል። እሺ ማርዬ፣ በእናትህ እንድትጨናነቅብኝ አልፈልግም። አንተ ደህና ስትሆን ሁሉም ነገር የሚስተካከለው። ለዛ ነው ሰሞኑን ራስን ሲያመህ የነበረው። ራሴ የምትለኝ ጭንቀት ውስጥ በቃ በእናትህ አትጨናነቅብኝ። ይገባኛል፣ መውለጃ ይደርሷል ምናምን ነገር ወጪ በጣም ይኖርብናል። ግን በቃ እንደሚሆን እናደርጋለን፣ እንፈልጋለን ስራ። እኔ ሳልውል በፊት ስራ ትገባለህ እንዳታስብ። አዲስ ቦታ መላመድ ራሱ እሱም ግን ያው ስራ ነው። ስራ ቦታ ስራ ነው እንጂ ጓደኝነት ፈልጋ አትሄድም። ብትላመድ ባትላመድ ይኸው ጊዜው ሲደርስ ቅነሳ ተብሎ መውጣት ነው። ይሄን ያለው ነገር። በእናትህ ተጨናነቅብኝ ፍቅር። እንደሚሆን እናደርጋለን። እንደ አዲስ ልምድ አለ። እንደ አዲስ ቲቪውን አዘጋጅተን ምናምን ነገር እናስገባለን እየሄድን። እኔ ከጎን ነኝ ማርዬ። በእናትህ ተጨናነቅብኝ እሺ። ያስጨንቃል፣ ይገባኛል። ግን ልምድ ያለን ልምድ ደግሞ ጥሩ ነው። ተቀባይነትህ ከፍ ያደርጋል። እንፈልጋለን። በልምድ ካልተሳካ ደግሞ በልምድ ካልተሳካ ደግሞ በመልክ እንሄዳለን፣ በጸባይ እንሄዳለን።
ማሪ እውቀት አለ፣ ልምድ አለ፣ ጸባይ አለ፣ መልክ አለ፣ ሁሉን አሟልተዋል። መስፈርቶችን ካሟልተሃል ምንድን ነው እንደዚህ የምትለኝ? አይደል የሰዎቻችን ተሳሳትኩኝ ማለት እሺ፣ ልምዱና እውቀቱ እሺ ይሁን፣ መልክ ምናምን ተባለ እንዴ? በቃ መልክ አምራሃቸው ራሱ ይሄማ ይሄ መስሪያ ቤታችን ውስጥ ያስፈልጋል እንደዚህ አይነት መልክ ማለት አለባቸው። ገባህ? እንደውም እኔ ማን ሊሳቅልኝ ትጨነቅብኝ፣ ችግር የለም ኖርማል። አንተ የመጀመሪያ ስለሆነ ነው። ሰው ስንት ጊዜ ስራ ይባረር የለ እንዴ? አንተ እኮ ተባረር አይደለም ቅነሳ ነው። እና ምንድን እንደዚህ የምትሆነው? በእርግጥ ያው ቀድሞ ደሞዛችንን ከፍለን እናውቅ አጠፋቱ አንድ ሰምቶ በጭንቀት ምን ላድርጋት ልቆጥባት ምናምን ስትል ገንዘብ ራሱ አቅም አጣች እኮ ስትጨናነቅ ብር ይጠፋል። ተሰባበረች በቃ አቅም አጣች እና ግን ስለደበቀኝ ደስ አላለኝም። ምን ላድርግ በቃ የሆነ ያልጠበቅሽው ዜና እንዲሆንብሽ አልፈልግም። በዛ ላይ እኔ ብቻ አይደለም እኮ ስጨነቅ የነበረው፣ አንቺም እኮ ግራ ገብቶሽ ነበር። የራስሽ ህመምሽም አሁን ነው እርግዝናሽም እኮ ትንሽ ከበድ ብሎሽ ነበር አሁን አይደል? ስለዚህ በዚህ ሰዓት ላይ ደግሞ እንደዛ ብዬ ነገሮች ማስጨነቅ አልፈለኩም። ዛሬም የነገርኩሽ ጠዋት ሳይሽ ደህና ስለነበርሽ ዛሬ ደህና ነኝ እግዚአብሔር ይመስገን። ያው እርግዝና አንድ ቀን ደህና አንድ ቀን ሊያም ይችላል። በዛ ነው ዛሬ ነገርኩሽ። ወይስ ይሄ ነበር እንግዲህ እኔ ባህሪ መለወጥ ፈልጌ አይደለም፣ አውር ውጪ ማለት ፈልጌ አይደለም። ይቅርታ በጣም ፍቅር ስትጨነቅብኝ ማየት አልፈልግም። ዋናው ያንተን ጭንቀት አልፈልግም፣ ያንተን ህመም አልፈልግም። እሺ እኔ ማለት እንፈልጋለን እንደ አዲስ ችግር የለም። እኔ እናንተ ቁጭ ብለን ሲቪውን አስተካክለን እንደ አዲስ የተሻለ ቦታ ትገባለህ። እንደው እግዚአብሔር ያውቃል። እሺ አመሰግናለሁ። እንጨነቅብኝ አልፈልግም። ይህም ያልፋል። ያስጨንቃል። እንደውም እስከዛሬ ነግረኝ ቢሆን ኖሮ እስካሁን ሌላ ተመልሰህ ሌላ ስራ ቦታ ነበር እና እኔማ በተስፋ እየጠበቅኩ ነው። ወር ደግሞ እንዴት ቤት ትባረራለህ ምናምን ብለሽ የሆነ አላ ሌላ አንቺ ራስሽ ከቤት ልታባሪ ትችላለሽ ብዬ ነበር። እንደዛ እንደማላረግ ታውቃለህ። ያው የእርግዝና ሆርሞን ስላለ እሱም ተለወጠ ጭራሽ እኔንም አስወጥተሽኝ። አፈቅርሃለሁ በጣም ነው የማፈቅርህ። እንዳትጨነቅብኝ እና ይስተካከላል። እንዳታስብ አይደል? ለቤተሰቦቻችን አታስብ፣ አትጨናነቅ፣ ያልፋል በሉት እስኪ። እንዴት ነው ከቤተሰቦቻችን ጋር ከፍታ የጠበቀኝ? እኔ እኮ ፕራንክ ነው ልታደርገኝ ብዬ ነበር። አንድም ጠፍተናል፣ ዩቲዩብ ላይ ከቤተሰቦቻችን ጠፍተናል። ሪዝንም መጥፋታችንም በቃ ሁል ጊዜ ደስታ ላይ ብቻ ሆነን ኦር በፕራንክ ብቻ መምጣት አለብን ብዬ አላሰብኩም። ልክ ነህ። እኛ ከእናንተ የምንደብቀው ነገር እንዲኖር አንፈልግም። ያለውን ነገር ቤተሰቦቻችን ናችሁ ብለን ስለምናስብ ሁሉም ነገር ነው የምናሳያችሁ። ግን ይሄ ፓርት እንደዚህ ይሆናል ብዬ አልጠበቅኩም ነበረ። እኔማ ዛሬ ፕራንክ ሊያደርገኝ ነው ካሜራውን አይቼበታለሁ ብዬ ተዘጋጅቼ ነበረ፣ ግን ሌላ ሆነ። ሰው አጨናነቅብኝ፣ መፍትሄ አመጣ። ከጎን ነኝ ደግሞ ሁሉም ነገር ይስተካከላል። ቶሎ ብለን ነው ሌላ ቦታ የምናስገባው። እሺ እኔማ አትጨናነቅብኝ። በዛው ዘመዶችሽ ምናምን ፈለግ አድርጊ ስራ እንዳታስብ፣ እናንተን ፈልጉለት። በዘመዶች ምናምን ታመቻችልኝ ደስ ይለኛል። እንዳታስብ፣ እናንተ ጋር በዘመዶቻችሁ በኩል የመጣ ካለ ያው እሷ መልክ እንዳለችው መልክ ይፈልጋል፣ በጸባይም ስራ ካለ ይፈለጋል። ችግር የለም። እሺ እኔማ ፈለግ ይደረግልኝ ብያለሁ። እንዳታስብ፣ ተጨንቀ ድጋሚ ላይ አልፈልግም። እሺ ቤተሰቦቻችን ዛሬ እንግዲህ ያልጠበቅኩት ነው። ሁሌ ፋሲካ የለም አይደል? አንዳንድ ጊዜ ደግሞ ፈተናዎችን ማለፍም ኖርማል ነገር ነው። እናንተም ከጎናችሁ ነን። እንግዲህ አይዞ በሉት፣ ችግር የለም፣ ይሄም ያልፋል።
ስራ መቀየር ኖርማል ነገር ነው አይደል እንዴ? ምን አውቃለሁ መቀየር፣ መባረር፣ መቀነስ ኖርማል ነው። እሺ ማርዬ ላትጨናነቅ ናይዞ በሉት፣ ያልፋል። አጨናነቅ በሉት። ተጨናነቅብኝ እኮ የኔ ፍቅር አጨናነቅ። እኔ በቃ ዛሬ በእኔ ግብዣ ምን ላድርግ? ፈታ ላድርግ። ከስራ ተማሪ ያልኩሽ ጭራሽ ፈታ ላድርግ ምናምን ትኛለሽ። በር እንዳስገባበትን መንገድ ፈልጊ፣ የምናጠፋበትን ፈልጊ። እንዴ ምን ሆነሽ ነው? አገኘው እኮ ያለም ወጣው ነው ያልኩሽ። በቃ ደስ እንዲልም ብዬ እኮ ሳምንቱ ሙሉ ደብቀኝ ተጨናነቅብኝ ብዬ ነው። እንደዛ ከሆነ በቃ ውጭ አትሄጂ፣ ጀስት ቡና ፊልም እውነት ትቀራለህ። ችግር የለም ቡና ትተሽ መሄድ ትችላለሽ። ቡና ብቻ በቃ ችግር የለም። እንደዚህ ብላኝ ዛሬ ደብሮማ ወዴት ነው ጥዬ የሚሄደው ባለቤቴ? ከሪና አመሰግናለሁ። በቃ አሁን የፈጠነ ቡና ፊልም እንግዲህ ቤተሰቦቻችን ይሁን። እሺ ብቻ ትንሽ ያስደነግጣል እውነት ለመናገር ግን ያልፋል። እኛ ደህና እኛ ጤና አይደል ማርዬ? ችግር የለውም ብዬ አስባለሁ። ይገኛል ሌላ ስራ ፈጣሪ ያውቃል። ችግር የለም። እንግዲህ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው? እኛ ደህና ነን። እንግዲህ አልወለድሽም ወይ ላላችሁ ይኸው እንዳለ ነው። አልወለድኩም፣ ትንሽ ይቀረኛል። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጣም ነው የምንወዳችሁ። ባለቤቴንም ሰፖርት አድርጉልኝ። አይዞ ያልፋል በሉት እንዳትረሱ። ሼሪማ ፍቅራለን። ቻው ነው የምትለዋለን። ቻው ቤተሰቦቻችን፣ በጣም ነው የምንወዳችሁ። ባይ